ነው ምርጫችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። ውድ የአዲስ አበባ ከተማ ነዋሪዎች፣ ውድ ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን እያልኩ በፓርቲ ብልጽግና ስም ከልብ የመነጨ ሰላምታዬን አቀርባለሁ። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር የአንድነትና የትብብር ተምሳሌት ነው። ለረጅም ዘመን የዲሞክራሲ ስርዓት ጥማት ውስጥ ኖረን ወደዚህ ምዕራፍ ደርሰን ዛሬ እንዲህ ያለ የሐሳብ ፉክክር መድረክ ማየታችንና የዲሞክራሲ ባህልን በተግባር መለማመዳችን ለሀገራችን ታላቅ ስኬት ነው። ምርጫ ፖለቲካዊ ጉዳይ ብቻ አይደለም። የህዝባችንን ፍላጎት የምናዳምጥበት፣ ለልጆቻችን ተስፋ የምንሰንቅበት፣ ምን አይነት ከተማና ሀገር መገንባት እንደምንፈልግ ከህዝባችን ጋር በጥልቀት የምንመክርበት ወሳኝ ጉዳይ ነው። በዚህኛው ሰባተኛው ሀገራዊ ምርጫ መድረክ ላይ ፓርቲያችን ብልጽግና ለከተማችን ነዋሪዎች ያለውን ውግንና የሚያሳይበትና ያከናወናቸውን የከተማ ልማት ስኬቶች የሚያቀርብበት እንዲሁም የህዝባችንን አመኔታ በድጋሚ ካገኘ በቀጣዮቹ 5 ዓመታት ሊያሳካቸው የሚያስበውን ትልሞች በግልጽ የሚያቀርብበት ነው። ባለፉት 5 ዓመታት ግልጽ ከሆነ የብልጽግና ሐሳብ በተቀዱ ስትራቴጂዎችና ፖሊሲዎች እየተመራን ያስመዘገብነውን ውጤት መሰረት የጣልንበት እንጂ የግባችን መጨረሻ አይደለም። በቀጣይ በመንሰራቸው ተደማሪ ስራዎች ህልማችንን እውን የምናደርግበት ነው። ፓርቲያችን ብልጽግና በስድስተኛው ሀገራዊ ምርጫ የከተማችን ነዋሪዎች በሰጡት ድምጽና አመኔታ ሲመረጥ አዲስ አበባን እንደ ስሟ አበባና አዲስ ለማድረግ ቃል ገብቶ ነበር። ባለፉት 5 ዓመታት ብዙዎች አይቻልም ብለው የደመደሙትን በመስበር በዘመናት መካከል የተመላለስንበትን የኋላ ቀርነትና የድህነት ታሪካችንን ላይመለስ እየፋቅን አስደናቂ የለውጥ ጅማሮችን በማሳካት አሁን ወደምንገኝበት የሚጨበጥ ብርሃን ተሸጋግረናል። የሚወጥነውን ጠንቅቆ የሚያውቅና የወጠነውን ያለ አንዳች መሸራረፍ በልቀት የሚፈጽም በገቢር ያሳየው ፓርቲያችን ከከተማ አልፎ ሀገራዊ፣ ቀጠናዊ፣ አህጉራዊ ፋይዳ ያላቸው በርካታ ተግባራትን በመከወን አዲስ አበባን የሀገራዊ ብልጽግናችን ማሳያ መስኮት ሆና ዝናዋና ስሟ አድማስ ተሻግሮ ከአራቱም ማዕዘናት ትኩረትና መደነቅን እያስተናገደች እንድትገሰግስ አድርጓል። አዳዲስ መንገዶች፣ ኮሪደሮች፣ የህዝብ መገልገያ ቦታዎች፣ ወደ ተፈጥሯዊ ማንነታቸው መመለስ የጀመሩ ወንዞች፣ አዲስ የከተሜነት እሳቤ የታየበት፣ የንግድ እንቅስቃሴ የተነቃቃበት፣ ለወጣቶች አዳዲስ እድሎች የተፈጠረበት፣ ለዘመናት መሰረተ ልማት ያልደረሰባቸው አካባቢዎች ተደራሽ የተደረገበትን ዘመን ነው። ዛሬ ላይ የተገኘውና የበርካቶችን ቀልብ እየሳበ የሚገኘው ስኬታችን እንዲሁ በድንገት ከማለዳ ጀንበር ጋር አብሮ ብቅ ያለ ተአምር ሳይሆን በፓርቲያችን ራዕይና እቅድ፣ በከተማችን ነዋሪዎች ተሳትፎ እንዲሁም በአመራሮች ቁርጠኝነት ተደግፎ ለአፍታም ባልተቋረጠ ስራ የመጣ የሐሳብና የላብ ውጤት ነው። ለዚህም ውጤት ሁለንተናዊ ድጋፋችሁን ለሰጣችሁን ከጎናችንም ለነበራችሁ ለከተማችን ነዋሪዎች ታላቅ ምስጋና እናቀርባለን። ፓርቲያችን የለውጡን ሁለንተናዊ ሰዋዊነት ለማረጋገጥ እቅድ ይዞ ካከናወናቸው ዘርፈ ብዙ ተግባራት ጎን ለጎን በተለይም በኮሪደር ልማት አማካኝነት ከዚህ በፊት በአዲስ አበባ ሰማይ ስር እንደ ሸረሪት ድር ያደራውን የኤሌክትሪክ የመንገድ መብራትና የቴሌኮም መሰረተ ልማትን በመቀየር በተቀናጀ የመንገድ፣ የውሃ፣ የመኪና ማቆሚያ ተርሚናሎችን ለእግረኛና ለብስክሌት የተለዩ ምቹ መስመሮችን በመገንባት ሰውን ማዕከል ያደረገ የከተማ እንቅስቃሴ እንዲፈጠር ማድረግ ችለናል። የከተማችንን አረንጓዴ ልማት ከ3 ወደ 22 በመቶ ማሳደግ ችለናል። የደረቅ ፍሳሽ ቆሻሻ ማስወገጃ፣ ወንጀል መፈልፈያ፣ ለጤና ጠንቅና ገዳይ የነበሩ ወንዞችን ወደ ውብ አረንጓዴና ጤናማ የህዝብ መዝናኛ ስፍራ ቀይረናቸዋል። ወጣቶችና ታዳጊዎች የአካል ብቃት ማዘውተሪያ ስፖርት ማዕከላት፣ ለህፃናት ደግሞ ለቤተሰቦቻቸው ምቹ መዝናኛ ስፍራዎችን ገንብተናል። የኢንዱስትሪ ክላስተሮችን የመስሪያ ቦታዎችን ገንብተን ሰፊ የስራ እድልን ፈጥረናል። የኑሮ ውድነትን ለማቃናት የግብርና ምርት ግብይት ማዕከላትና የቅዳሜና እሁድ ገበያ ቦታዎችን በማስፋት ምርት ከአምራች በቀጥታ ወደ ተጠቃሚ እንዲደርስ አድርገናል። ከዚህ በፊት ውበታቸው ተደብቆ ቆሽሸውና ተጎሳቅለው የነበሩ አካባቢዎችን በማደስና አዳዲስ መሰረተ ልማቶችን በመገንባት አዲስ አበባን ለነዋሪዎቿ ምቹ ከማድረግ ባለፈ ተመራጭና የቱሪስት መዳረሻ ለሀገራችን ከተሞች ፈርቀዳጅና የብልጽግና ተምሳሌት የአፍሪካ ከተሞችም ኩራትና አዲስ የከተሜነት ሐሳብና ተነሳሽነት የፈጠረ በዓለም አቀፍ ደረጃ ትኩረትን የሳበ ሚዲያ መነጋገሪያና አጀንዳ እንድትሆን ያስቻለ ተምሳሌታዊ ልማት ሆኗል። ለዚህም ነው ውድ የከተማችን ነዋሪዎች ብልጽግናን እንድትመርጡ የምንነግራችሁ። ውድ የከተማችን ነዋሪዎች ብልጽግና ፓርቲን ምረጡ። ምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የአንድነት፣
የትብብርና የተምሳሌት ምልክት ነው። አዲስ የኛ አዲስ የሁላችን ደስታ ቤታችን ነሽ ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። ለተምሳሌታዊነት ጉዞ